በዚህ 2-3 ቀን ውስጥ ይመጣል። እንዴት አድርጌ ጠብ እንደማድርገው ደግሞ ማንነቴን አሳይሻለሁ። አስናቀት ማለት ቋንጭ ልጅ ቆመሽ መቅረትሽ ነው ወይስ ወይ ቆሞ መቅረት? እና ምን እየጠበቅሽ ነው? አንቺ ደግሞ እኔ የሚሆነኝን የሚስማማኝን ባል እስከማገኝ ነው። አይ ዞር ዞር ብለሽ ተፍ ተፍ ብለሽ ካልፈለግሽ ኬት ይመጣል ነው እኔ እንድድርሽ። የኔ ቆንጆ ዞር ዞር ማለት አይጠበቅብኝም። ራሱ ቤት ድረስ ይመጣል። ቤት ድረስ ስትይ አሃ አዲሱ ተከራይ ቴድሮስ ማለት ነው። ማሚ እንዴት አየሽው? ከኔ ጋር የተሳፋ ነው አይደል? ቴድሮስንማ ጠቅለሽ ወደኛ ብትጠቀልዩ አንቺም ወደሻል አይደል? ምን የሚጠላ ነገር አለው? የተማረ ዋናው እንዴ ዋናው አማኑ እንዴ አለሽ ካት ምን ሆነሽ ነው? እንግዲህ ይዤልሽ መጥቼ። ጥናት እንዴት ነበር? 2 ቀን ጨርሷል ያልኩት ስራ 4 ቀን አከረመኝ። በእናትሽ ድክም ብሎኛል። ቴዲዬ መቼም 4 ቀን የተዘጋ ቤት ውስጥ አትገባም። ምን ይጋራ? ኧረ ፍጹም እኔ ምን መሰለ ምግብ አዘጋጅቻለሁ። አንተ እሱን እስከምትበላ እኔ ደግሞ ቤቱ ኖ ጎረቤቶቼ ስለ ግብዣችሁ በጣም አመሰግናለሁ። መቼም 4 ቀን የተዘጋ ቤት ውስጥ አትገባም። እስኪ በቃ አንቺ ደግሞ አጨቅጭቅም። አረ ሴቶች ተረጋጉ እንዴ! የራሱ ቤት አለው እኮ እሱ እኮ የራሱ ቤት አለው ነው እንደሚያረፍ የኛ ባለሙያተኛ እቺ ደግሞ ትመስላለች ሜንጦ። አሃ ዬ ና ምን አይነት የቤት ስራ እንዳለብኝ አቅም እንዴ አንተ ጌዲ ዬ ዬ ጌዲ አንተ ጌዲ ምንድነው? አረ በእናትህ ጌዲ ለገ ማድረስ ያለብኝ በጣም ከባድ የቤት ስራ አለብኝ። ዘፈኑ ደግሞ በጣም እየረበሸኝ ነው። ወይ ቀንስልኝ ወይ ዝጋልኝ በእናትህ ከይቅርታ ጋር።
እና ምን ላግዝ? ጌዲዬ ስራው በጣም ጸጥታ ይፈልጋል። በእናትህ ሙዚቃውን በመቀነስ ተባበሪ። ሃይ ቴዲ ወድጄ መስሎ ነው እንዴ? ለማምለጥ ብዬ እኮ። ከማን ነው የምታመልጠው? ከዱካኮቼ ነዋ። መጠጥ ሳጣ አልጠጣህም ብሎ ከሚወግሩኝ ዱካኮቼ። ታዲያ ለምን ወጣ አትጠጣም? እሱ ጠፍቶኝ ነው። ቻፓ የለማ መቀምቀም የለም። ከየት ይመጣል? ኦኬ ገንዘብ ካገኘስ? ውልቅ ብዬ ሰላሜን አግኝቼ እመለሳለሁ። እንካየው ጌዲ፣ አንተም ሰላምን አግኝ፣ እኔም ጸጥቴን በዚህ ገንዘብ ገዛለሁ። እንካው አንቺ እኮ በእናትሽ እንዴ! ቆይ ግን የሰው ልጅ እንዴት በዚህ እድሜው እንደዚህ አይነት የመጠጥ ሱስ ሊወድቃል? ለነገሩ የሚያሳለፍኩት ላይፍ ነው። ወደ ጥናቴ ብመለስ ይሻለኛል። ማን ነው? ሂሩት በሰላም ነው ማለት? አስቸኳይ ነው ሂሩት? ነይ ግቢ። እሺ ክፍት ነው ወይ ሂሩት? አለሁልሽ። ቁጭ ቴዲ ምንም አልሆንክም አይደል? እንዴ ለምን? ምን ሆናለሁ? 4 ቀን የተዘጋ ቤት ውስጥ ከፍቶ መግባት ማለት እንዴ? አረ ይሄን ያህል? ቆይ እንደውም የተደበቀውን መንቅሬ ላባርልህ። ግድ የለም ለጊዜው የምፈልገው የቡና ሞቅ። ኖ አይደለም በእናትሽ ስልሽ ስራ ምን የምታስቸግር ይመስለው ነው? ላንተ ደግሞ ምንስ ብትቸገር? በዛ ላይ ደግሞ የዚህ ግቢ 4 ቀን ያመለጠ ወሬ ያለምን ምንድነው ግን ዛሬ ይሄ ቤት ስራ አለኝ ማለት? ቴዲዬ ብታይ 4 ቀን ሙሉ እኔና ማሚ ስላንተ ስንጨነቅ ነበር። ምን የተፈጠረ ነገር አለ? አይ ቴዲ አንተ እኮ ሁሉን ነገር አሟልቶ ይሰጣል። በጸባይ ቢባል፣ በትምህርት ቢባል፣ በአቋም ቢባል፣ ሌላው ደግሞ እንዴ ቆይ ዮዲት ቆይ ልንገር ማለቴ አሁን ለምሳሌ ከዛሬ ማለፍ ስለሌለበት ነው። እዚህ ቤት ውስጥ ተከራይተህ እስከኖርክ ድረስ ብቻህን መሆን የለብህም። በዛ ላይ የቤት ክራይም ባትከፍል ማለቴ እኔና ማሚ አውርተን ነበር። የቆየው ባህል አንቺ ደግሞ እዚህ ትሰሪያለሽ? ኧረ አይን ማውጣት። ቴዲዬ ቡና ላፍላለህ? መቼም አንቺ ልታፈይ አይደለም አይደል? ለቴዲዬ እንኳን ቡና ምንስ ባፈላለት ጭራሽ ቴዲዬ። ቆይ ቴዲዬ በእግዚአብሔር እውነቱን ንገራትና ለምን አታስወጣትም? ከየት? ከራሴ ቤት። ቆይ ምንድነው ብር እስከከፈለ ድረስ የራሱ ቤት ነው አይደል እንዴ? እዚህ ግቢ ግን ምን ሆናችሁ ነው? ወንድሜ ብሩ አልበቃኝም። ዱቤ የነበረብኝ እንዳለ ወሰዱብኝ። በቃ ጨምርልኝ። አንተ ደግሞ ምንድነው ነገር የምታባብሰው? በቤቴ ምን አገባሽ? ምን አገባሽ? ቢናገርም ቢቆጣም የሚያምረው በእኔና በጌዲ ነው። እንኳን ደህና ቆየሽ። ምሽት እንዴት ነው? አሪፍ ነው። እና እንቆይ ወይስ ስልውጣ? እንደፈለግሽ። ፍላጎቴንም አንተ ታውቃለህ፣ ከመቀመጥ በላይ ነው አይደል? አንተ አልገባህል እንጂ። እና ክፍለ ሀገር በሸቀልከው ቻፓ ቢራ ልዘዝ? እንደፈለግሽ። ቆይ ዛሬ ምን ሆነሃል? የተፈጠረ ነገር አለ? ቢራውን ይዤ መጣና እሺ ካልክ በጸባይ እምቢ ካልክ ደግሞ በቅምቀባ አስለፈልፈሃለሁ። ከራሴ ጋር ምን አይነት ፈተና ውስጥ እንደሆንኩ አልገባሽ? ቆይ ቡና ላፍላለት ማለት ይሄን ያህል ችግር አለው? ደግሞ አንቺ ነሽ ለዚህ ሁሉ ነገር ምንድነው የምትይው ሴትዮ? ሰላም አለይኩም። ችግር አለብሽ ነው? ሰራሽ ቁጭ በይ።
እና ጎረቤቶች ናቸው ለስደት ይዳረጉ? አንቺ ሳቂ ምን አለብሽ? አይ መሳቅ። በቃ እሺ እዚህ ታመሽና እነሱ ከተኙ በኋላ ትገባለህ። ሰናይት በዛሬዋ ቀን የማስብበት ሽርፍራፊ ሰከንድ እንኳን ምን አይነት ዋጋ እንደሚያስከፍለኝ አንቺ አልገባሽም። ታዲያ ምን ይደረግ? እኔም እኮ ግራ የገባኝ ይሄ ነው። አይ ወንደላጤነት ወንደላጤ መሆን እኮ ነው እዚህ ሰፈር የከተተ። በተለይ የሁለቱ ጥላቸው ስራህን አያሰራህም። እኔ መቼውም አይደለም የዚህ ቀን የዛሬዋ ናት። እንዴ ምን ነው የጌዲን ነገርማ ታዩ እዳው ገብስ ነው። ባይሆን የነዛን የሁለቱ ሴቶችን ረብሻ ባንቺ ባሸነፍኩና የቤት ስሬን ቶሎ ባደረስኩላቸው ነበር። እንዴት ማለት? ከአሁኗ ሰዓት ጀምሮ እስከ ነገ ጠዋት ድረስ የውሸት ሚስቴ ትሆኛለሽ። ይኸው ዋናው መጣ ይላል። እንኳን ደህና መጣሽ። በጣም አሪፍ ዘዴ ነው ያመጣው። አንቺ ነሽ እንጂ ወንደላጤነትን አይተሽ ይሄን የመሰለ ብላት የፈጠርሽልኝ። በል እኔም ራባሽ አልሆንብህ። አንተም ወደ ቤት ስራ፣ እኔም ወደ ናፈቀኝ ረፍቴ። እሺ ባይዘዌ ግን ጠዋት ደውዬ ከማስቸግርሽ ዛሬ ለሰጠሽኝ የሚስትነት ክብር የሚያስፈልገውን ክፍያ ልክ ያለው አልገባልሽ? ከተነጋገርንበት ክፍያ ይገባኛል። ለሰጠሽኝ ሰላም ጀግኔ ኤቲፕ ምንም አይደለም። ለማንኛውም ነገ ከድል በኋላ ዝራ ቦታ መጥቼ የተሻለ ዘይርሻለሁ። ይመችህ። እሺ ይመችሽ የኔ እናት። ቆይ ምንድን ነው? ያው ሚስትህን ሳንቀንስ ሳንጨምር አምጥተንልሃል። እሺ አመሰግናለሁ። ያው ቴዲዬ አመሰግናለሁ። አዎ ደህና ደሩ። እሺ ደህና ደሩ። እሺ እንዴ ቆይ ምንድን ነው እየተፈጠረ ያለው? ይስማ ቴዲ አላልኩም። ቀስ በል። ቆይ እሺ ምን ብለሻቸው ነው? ምን እላቸዋለሁ? ሚስት ነች ብላ አስተዋወቅካቸው። በቃ እንዴ ለአንድ ሌሊት አይደለም እንዴ ውሏችን ነበር። እና የሚወዱ የምትወዳቸው ጎረቤቶች የእውነት አድርገው አጸደቁት። እሺ ይሁን። እሺ የእነሱን ተይው፣ እንደፈለገ ያስቡ። እንዴ አንቺ እኔማ በልቤ የነበረውን ፍላጎቴን እውን የሚያደርግልኝ መንገድ ሲያቀርቡልኝ ተቀበልኳቸው። እንዴ ያምሻል መሰለኝ። ይኸው ቴዲ፣ አንተ ይሁን የታመምከው እኛ ይሁን የታመምነው ለማወቅ ጥቂት ቀናቶች ወይ ወራቶች ብንተያይ ይሻል። ጭራሽ ቀናቶች፣ ጭራሽ ወራቶች። እንደሱ ካልክ አመታት ይሁና። አንቺ ታሾፊያለሽ ቴዲ። ይልቅ ና ግባ እናንተኛ። ነገ ስራ አለብህ፣ እኔም ስራ አለብኝ። እንዴ ያንቺ ስራ ደግሞ ምንድን ነው? ይሄንን የወንደላጤ ቤት ወደ ባለ ትዳር ቤት ለመቀየር ነው። ሆሆይ አንቺ ታሾፊያለሽ። እና ሂሩትም የወዲትም ሊረዱኝ ቃል ስለገቡ ብዙም ሳይከብደኝ አደርገዋለሁ ብዬ አስባለሁ። ይልቅ ና ግባ እናንተኛ። እብዶች አብዳችሁ አታሳብዱኝ። ምስኪን ለቀናትም ቢሆን ካንተ ጋር መሆኔ ከዛ የቡና ቤት ግርግር እንደሚሻል በስንት ጣዕሙ ባወክ። ቴዲ ወዴት ለመሄድ ነው ያሰብኩት? ምን በእናትሽ እኔ ራሱ የሌለ ነው ግራ ይገባኝ። ምንድን ነው ግራ የገባ? ቀላል ነገር እኮ። ምኑ ነው ቀላል? ይኸውልህ ግራ የገባን በሙሉ ቀኝ ማስያዝ እኮ። እንዴት? እሺ
ቀላል ይኸውልሽ ቀምቀም ስታደርጊበት ግራ የገባሽ ነገር በሙሉ ቀኝ ይዘ በእናትሽ አንቺ ምን አይነት የሌላ ሀሳብ ነው የምታመጪው? እናስ በቃ እንቀምቅምለታል ይደረግለታል እስከ ይብራል ቴዲ የመጣው እንዴ? አዎ በጣም ደስ ብሎኛል ቴዲዬ። እንዴ በምን? ያው ቤትህን አዲስ የባለትዳር ቤት ለማድረግ ነው። እኔ ደግሞ ማየ የጀርባው ቤት በቃ ቀሪውን ጊዜ ለተነፋፈቁት ባልና ሚስት ተወጣች። እሺ በቃ አይደል? ደህና ደሩ። እሺ ታስቀኝ ሰናይት፣ እሺ ምንድን ነው? እሺ ምኑ? ቆይ መች ነው እኔ ገንዘብ የሰጠሁሽ? የባል ኪስ የሚስት ኪስ ደግሞ ይባል አይደል? በቃ አንቺ ልጅ ምስኪን አይሰኒ። አሁን ደግሞ ከሰካራም ጋር መወዛገብ። ለነገሩ ከዛ ቡና ቤት ይሻላል። ለነገሩ ማን ያውቃል? ሄሎ፣ ቆይ ለምንድን ነው አስተርጉሞ ማያመጡት? ጊዜ ሊኖራቸው ይገባል። ሰማኛለህ? እኔ ፈረንሳይኛ አልችልም። እንዴ ጭራሽ ለነገር? እሺ ምንድን ነው ልፈጥር የምችለው? ኦሆ እንዴ ምን እያደረግሽ ነው? በመተርጎም ላግዝህ ማለትማ ፈረንሳይኛ አቀላጥፌ እናገራለሁ፣ አነባለሁ ማለት የዛሬን አያርገውና ገራሚ ተርጓሚ ነበርኩ። አንቺ ደምናሽ በዚህ ሰዓት ታሾፊያለሽ እንዴ? ቴዲ እያገዝኩ ነው። ከችግር መውጣት ትፈልጋለህ? አትፈልግም? ቆይ እሺ መጡ ዋናው ይዟት መጣ። ንጉ እንደዚህ ተሰባስባችሁ በመኘቴ በጣም ደስ ብሎኛል። ፍቅረኛን ለማስተዋወቅ ጊዜ ከምትፈጅ ብለን እኮ ነው። ባለሽ ጊዜ እንኳን ከኛ ጋር ተጫዋች። እንዴ ምንድነው በር ላይ የምታስቆሟቸው? ኧረ አስገቧቸው። በቃ ወደ ቤት ገቢ። በቃ ተጫዋች።